ሰላም እንዴት ናችሁ? እንኳን ደህና ወደዚህ ቻናል መጣችሁ። ዛሬ አብረን ቆንጆ የሆነ የስጎ ዳቦ እንሰራለን። አብራችሁ ቆዩ። ስጎ ዳቦ አለ ወይ እንዳትሉ፣ አዎን በስጎም ዳቦ መሰራት ይችላል። ልክ በዶሮ እንደምንሰራ ሁሉ ስጎ ሰርተን በስጎ ዳቦ ቆንጆ አድርገን እንሰራለን። ዳቦውን ስትቀምሱት ጣዕሙ በቃ በጣም ቆንጆ ነው። በተለይ ስጎውን ቆንጆ አድርጋችሁ ከሰራችሁ ዳቦ እንደወጣ ትኩሱን በተለይ ስትቆርጡት በጣም ይጣፍጣል። ስለዚህ እንደዚህ አድርጋችሁ ሰርታችሁ መሞከር አለባችሁ። ዛሬ አብረን እንሰራለን። አብራችሁን ቆዩ። የስጎ ዳቦ ለመስራት በመጀመሪያ ደረጃ የሚያስፈልገን ስጎ ነው። ስለዚህ ስጓችንን እንሰራለን። የምትችሉ ከሆነ እንደውም ስጎውን ከአንድ ቀን በፊት ሰርታችሁ ብታሳድሩት ቀዝቅዞ ያድርና ጠዋት ከዳቦ ጋር ለመጋገር አሪፍ ይሆናል። እኔ ትኩሱን አልሞከርኩትምና አላቅም። ስጎውን ሰርቼ አቀዝቅዤ ነውና እንደዚህ ዳቦ የሰራሁት። ምናልባት ሊጡ ላይ ትኩስ መሆኑ ሌላ የሚያመጣው ለውጥ ካለ አላቅም። እኔ አቀዝቅዤ ስላረኩኝ ይሄንን በቀዘቀዘው ነው የምንሰራው። ስጎውን ስትሰሩ በደንብ የሚያቃጥል አድርጋችሁ መስራት ትችላላችሁ። እንዲሁም ደግሞ ስጋ ሳትጨምሩ እንዲሁ በሽንኩርት ብቻም እንደ ስልሲ ሆኖ መሰራት ይችላል። ስለዚህ እናንተ እንደተመቻችሁ። እኔ ግን እዚህ ጋር የምሰራው መደበኛውን ስጎ ነው። ስጎውን ለመስራት ሽንኩርቱን አብስለን ስጋውን ጨምረን ዘይቱን፣ ነጭ ሽንኩርቱን፣ ዝንጅብሉን እንዲሁም ደግሞ ጦስኝ ካላችሁ የተፈጨ ቲማቲም ሁሉንም ነገር እንጨምርና ስጓችንን በደንብ አድርገን አቁላልተን አጣፍጠን ቆንጆ አድርገን እንሰራለን። ከዛ በኋላ የምትጋግሩት ዳቦ መጠን ሊጥ እናቦካለን። እንደ እናንተ መጋገር እንዳሰባችሁት ማለት ነው። እኔ እዚህ ጋር ይኸውና አነስ አድርጌ አቦካና ሊጡ ኩፍ ሲል በመጀመሪያው እንመልሳለን። በሁለተኛው እንደዚህ ማዘጋጀት እንጀምራለን ማለት ነው። እዚህ ጋር የምታዩት ሊጡ ለሁለተኛ ጊዜ ኩፍ ያለ ነው። ስለዚህ አሁን ወደ መጋገሪያው ለማስቀመጥና ማዘጋጀት እሞክራለሁ ማለት ነው። እኔ ይህንን ዳቦ የማበስለው በእንፋሎት ነው። እናንተ ከፈለጋችሁ በኦቨንም ሌላ ጊዜ ልክ ዳቦ እንደምትጋግሩት ስጎውን ካረጋችሁ በኋላ ኦቨን ውስጥም መግባት ይችላል። ስለዚህ እንደ ምርጫችሁ ነው። እኔ ግን የመረጥኩት ለስላሳ እንዲሆንልኝ በእንፋሎት ነው የምጋግረው። ለመጋገር ለማዘጋጀት ሊጡን ጠፍጣፋ ቦታ ላይ አድርጌ በመጀመሪያ ሁለት ከፈልኩና ዳመጥኩት። ምክንያቱም ሁለት ከፍላችሁ ከፈለጋችሁ ከላይና ከታች ከፈለጋችሁ ደግሞ ዙሪያውን በደንብ እንዲዳረስ ስጓችሁ ማድረግ ትችላላችሁ። ስለዚህ እኔ ለሁለት ከፍዬ ለሁለት የከፈልኩትን ዳመጥኩት። ከፈለግን በእጃችን መጠፍጠፍ እንችላለን። ሁለት ከከፈልነው በኋላ የከፈልነውን ደግሞ እንጠፈጥፋለን ወይም እንዳምጣለን። በተቻለ መጠን ሞላላ ብታደርጉት ለመጠቅለል ይመቻል ማለት ነው። ግን ያው የሚወሰነው እንደምትጋግሩት እቃ ነው። ከዛ በኋላ ጠፍጣፋ ሲሆንልኝ ያዘጋጀሁትን ስጎ አመጣውና እዚሁ ሊጡ ላይ አደረኩበት። ከዛ በኋላ ምንድነው የማደርገው? እጠቀልለዋለሁ። ለዛ እንዲመች ነው ጠፍጣፋ ቢሆን ይመረጣል ያልኩትና እዚህ ጋር እንደምታዩት ወይ እንቀባለን ወይም ደግሞ እላዩ ላይ አድርገን ሁሉንም አናዳርስም። መሀል ላይ ካደረግን ይበቃል። ግን ሁሉንም ካዳረሳችሁ ደግሞ የበለጠ ምናልባት ቆንጆ ሊሆን ይችላል። እኔ ግን ያደረኩት መሀል ላይ ነው ያደረኩት። ከዛ በኋላ የምጋግረው እዚህ ጋር ባሳያችሁ እቃ ነው። የምንጋግርበትን እቃ በደንብ አድርገን ዙሪያውን ዘይት እንቀባለን። ምክንያቱም በኋላ ለማውጣት ስንል እንዳያስቸግረን ማለት ነው። ከዛ በኋላ ያዘጋጀነውን ሊጥ የጠቀለልነውን ወስደን መጋገሪያ እቃችን ላይ እናረጋለን። መጋገሪያ እቃ ላይ ካደረጋችሁ በኋላ ሊጡን በተለይ እንደፈለጋችሁ የምትፈልጉትን ቅርጽ ማስያዝ ትችላላችሁ። እኔ እንዲሁ ቆረጥ ቆረጥ ነው ያደረኩት። ከዛ በኋላ ትልቅ ድስት አምጥቼ ውሃ አደረኩበት። ትልቁ ድስት ላይ ደግሞ ውስጡ አነስ ያለ ብረት አስቀመጥኩ። ያ ብረት ለምንድን ነው የሚጠቅመው? ይሄንን ያዘጋጀሁትን ሊጥ ከነመጋገሪያው ወስጄ ትልቁ ድስት ውስጥ ነው ማስቀምጠው። ምክንያቱም ይህንን ዳቦ መጋገር የፈለኩት በእንፋሎት ነውና። ሊጡን ትልቁ ድስት ውስጥ ካደረግን በኋላ ከድነን እሳት ላይ እንጥድና ማንኛውም እሳት ላይ ከሰል፣ ጋዝ፣ ስቶቭ ላይም ከሆነ እንጥድና ውሃው እየተፍለቀለቀ በደንብ እንዲበስል ከድነን እንተዋዋለን ማለት ነው።
ከበሰለ በኋላ ትንሽ ቀዝቀዝ እስኪል ጠብቀን ከመጋገሪያ እቃው እናወጣለን። እዩት እዚህ ጋር እንዴት እንደሚያምር። ይሄ ነው በስጎ የጋገርነው ዳቦ። ጣዕሙም ቆንጆ ነው የሚሆነው፣ ምክንያቱም መጀመሪያ ስጎውን ስንሰራ ቆንጆ አድርገን ሰርተናል። እንዲሁ ስታዩት ግን በጣም ያምራል፣ በጣም ደስ ይላል። ጣዕሙ በጣም ይጣፍጣል፣ በጣም ቆንጆ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ስጎውን ቆንጆ አድርጋችሁ ከሰራችሁ ዳቦውም ቆንጆ ነው የሚሆነው። በደንብ ቆንጆ ሆኖ በስሏል። እዩት እዚህ ጋር ስቆርጠው በጣም አሪፍ ሆኗል። የስጎ ዳቦ እንግዲህ እንደዚህ አድርጋችሁ ሰርታችሁ ሞክሩ። በጣም አሪፍ ነው። አንድን ነገር በአንድ መንገድ ብቻ ሳይሆን ከቻል በተለያየ መንገድ ሰርተን መጠቀም እንችላለን ማለት ነው። ፍርፍር ያለ ቆንጆ ዳቦ ነው። ዛሬ እንደተጋገረ አይደለም። ዛሬ ጋግረን ዛሬ ስንቆርሰው ዳቦ ብዙ ጊዜ እንደዛ አይሆንም። ይሄ ግን አሁን ጋግረ ነው ትንሽ ቀዝቅዞ ሲቆረስ ራሱ በቃ ፍርፍር ያለ ቆንጆ ነው። እንደዚህ አርጋችሁ በስጎ ዳቦ ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።